ገሃነም ደጅ እንኳን እንደማያስቆመኝ አምናለሁ። ሚዲያ ላይ የምታወሩ ሰዎች ነብይዩ ይቆማል ብላችሁ አስባችሁ ከሆነ ተሳስታችኋል። ነብይዩን አይደለም ዩቲዩብ አይደለም ፌስቡክ የገሃነም ደጅ እንኳን አያስቆመው። ነብይዩ ሹመቱ ጥሪው ጸጋው የተሰጠው ከሰማይ ነው። አሁንም እናገለግላለን፣ ወደፊትም እናገለግላለን፣ ክርስቶስ እስከሚመጣ ድረስ እናገለግላለን። ሰላም ጤና ይስጥልን። የተከበራችሁ የሆሊ ቲዩብ የዩቲዩብ ቻናል ተከታዮቻችን እንደምን ቆያችሁ? በዛሬው ዕለት የኢትዮጵያ ወንጌላውያን አማኞች ካውንስል በክራይስት አርሚ ዓለም አቀፍ ቤተክርስቲያን ላይ ያወጣውን እቅድ እንዲሁም የክራይስት አርሚ ዓለም አቀፍ ቤተክርስቲያን መስራችና ባለራዕይ ነብይ እዩ ጩፋ የሰጠውን መግለጫ ይዘንላችሁ ቀርበናል። የኢትዮጵያ ወንጌል አማኞች ካውንስልም ለክራይስት አርሚ ዓለም አቀፍ ቤተክርስቲያን የጻፈው የእግድ ደብዳቤ እንደዚህ ይላል። ጉዳዩ የቤተክርስቲያኒቱን እግድ ይመለከታል። ክራይስት አርሚ ኢንተርናሽናል ቸርች በካውንስሉ በምዝገባ ቁጥር 03111 የተመዘገበች የሃይማኖት ተቋም መሆኗ ይታወቃል። ይሁን እንጂ ቤተክርስቲያኒቱ የካውንስሉ አባል ስትሆን ልታከናውናቸው ከሚገቡ መመሪያዎችና ደንቦች መካከል አንዱ የካውንስሉ አባላት ስነ ምግባር መመሪያ ሲሆን በስነ ምግባር መመሪያው አንቀጽ 9.3 ላይ የስነ ምግባር ግድፈቶች ተብለው በዝርዝር የተገለጹትን ተግባራት በቤተክርስቲያኒቱ መሪ መፈጸሙን አረጋግጠናል። በመሆኑም ጉዳዩ በካውንስሉ ስነ መለኮት ኮሚሽን እና የህግ ኮሚሽን ታይቶ በሚመለከታቸው አካላት የመጨረሻ ውሳኔ እስከሚሰጥ ድረስ የቤተክርስቲያኒቱ ፈቃድ ታግዶ የሚቆይ ሲሆን ሁሉም የካውንስሉ አስተዳደራዊ መዋቅሮችና የሚመለከታቸው የመንግስት አካላት ይህንንና ከዚህ በኋላ የሚተላለፉ ውሳኔዎችን እንድታስፈጽሙ በግልባጭ ተመዝግቦላችኋል። ገሃነም ደጅ እንኳን እንደማያስቆመኝ አምናለሁ። ሚዲያ ላይ የምታወሩ ሰዎች ነብይዩ ይቆማል ብላችሁ አስባችሁ ከሆነ ተሳስታችኋል። ነብይዩን አይደለም ዩቲዩብ አይደለም ፌስቡክ የገሃነም ደጅ እንኳን አያስቆመው። ነብይዩ ሹመቱ ጥሪው ጸጋው የተሰጠው ከሰማይ ነው። አሁንም እናገለግላለን፣ ወደፊትም እናገለግላለን፣ ክርስቶስ እስከሚመጣ ድረስ እናገለግላለን። ነብይዩ ብቻ አይደለም አገልጋይ፣ ገና ሌሎች ይነሳሉ፣ ያገለግላሉ፣ ይቀጥላሉ። የሚያስፈራ ነገር ደግሞ የለም። ከፀሐይ በታች ከምድር በላይ አዲስ ነገር የለም። ሁሉ የተለመደ ነው። ክርስቶስ ወደ ምድር ከመጣበት ጊዜ ጀምሮ ክርስቶስን የሚያገለግሉ ሰዎች ይከሰሳሉ፣ ይጠየቃሉ፣ ያሸንፋሉ፣ ይከሰሳሉ፣ ይጠየቃሉ፣ ያሸንፋሉ። አለቀ። ደግሞ በምናገለግልበት ዘመን ልዩነት ፈጥሮ ማለፍ አስፈላጊ ነው። አመሳስለን አናልፍም። ትክክለኛ እኛ የምናገለግለው ክርስቶስ ከሆነ የማባበል ንግግር የለም። ጳውሎስ እንደዚህ ያለ ኃይልንና መንፈስን በመግለጥ እንጂ በሚያባብል ቃል ወደ እናንተ አልመጣሁም አለ። ለምንድን ነው የምናባብለው? እኛ የምናገለግለው ክርስቶስ መንፈስም ኃይልም ነው። ስለዚህ ኃይልና መንፈስን በመግለጥ አገለግላለሁ። በሚያባብል ቋንቋ የሚያገለግሉ ማገልገል ይችላሉ። እኔ ግን አላባብልም፣ በሚያባብል ቋንቋም አልናገርም። እዩ ጩፋም እናንተ ባዶ ቀፉ ስለሆናችሁ እንደኔ ለመታጀብ ማሰብ በጣም ሞኝነት ነው ብለዋል። አያይዘውም ለእግዚአብሔር አገልጋዮች በቢኤት መታጀብ ቢቅርና ከዛ የተሻለ ነገር እንኳን ቢኖር ሲያንስባቸው ነው እንጂ የሚበዛ አይደለም ብለው ተናግረዋል። ጦር መሳሪያ የያዘ የመንግስት ወታደር ወጥቶ አገልጋዩን ለምን ይቀበላል የሚለው ጥያቄ እና ማማሲያ ይዞ እንዲወጣ ነው የምትፈልገው። ስታደርጉ ልክ ሆኖ እኛ ስናደርግ ልክ የማይሆንበት ምንም ምክንያት የለም። በሐዋሳ የተደረገው አቀባበል ላንተ ቢሆን በእርግጠኝነት ልክ ነው። ለኔ ስለሆነ ግን ስተት ሆኖ ታየ። መግለጫ የሰጠው ግለሰብ በካውንስሉ ውስጥ የመጨረሻ ሰው አይደለም። በካውንስሉ ውስጥ የመጨረሻ ሰው አይደለም። የካውንስሉ ጠቅላይ ጻፊ አለ፣ እንደገና የካውንስሉ ፕሬዝዳንት አለ፣ ቀጥሎም ካውንስሉን የሚመሩ ሰዎች አሉ። በጉዳዩ ላይ ማብራሪያ መስጠት አስፈላጊ ስለሆነ ነው እየሰጠው ያለውት እንጂ እኔ ወንጌል የሚሰብከው በካውንስሉ ላይሰንስ አይደለም። እኔ አጋንንት የማስወጣው በካውንስሉ ላይሰንስ አይደለም። እኔ ለበሽተኞች የሚጸልየው በካውንስሉ ላይሰንስ አይደለም።
እኔ ካውንስሉን እንደ ካውንስል ሪስፔክት አደርጋለሁ። ካውንስሉ ሲቋቋም ከዜሮ ስንነሳ የነበርኩት ሰው ነኝ። ሌሎች በካውንስሉ ውስጥ ኃላፊነት ካላቸው ሰዎች ጋር አብረን ሄደን አይደለም እንዴ የካውንስሉን ቢሮ ያደራጀ ነው። ካውንስሉ አንድን ተቋም ከማገዱ በፊት የተቋሙን መሪ በክብር በደብዳቤ ጠርቶ ማነጋገር አለበት። ያለምንም ጥሪና ምልክት ሁለት መስመር በጻፍከው ሐሳብ ላይ መዝገብ ቤት ያለውን ማህተም ወስደ መተ ከዛሬ ጀምሮ የክራይስት አርሚ ላይሰንስ ታግዷል የምትለው ነገር እንዴት ያለ ንቀት ነው? ካውንስሉን እንደ ካውንስልና እንደ ተቋም እጅግ በጣም አከብራለሁ። ካውንስል ውስጥ ያሉ ካንሰር የሆኑ ሰዎችን ግን ከዛሬ ጀምሮ ፊት ለፊት እጋፈጣለሁ። በካውንስሉ ውስጥ ደግሞ እጅግ በጣም የተከበሩ የሰከኑ ምንም ሲፈጠር በተረጋጋ መንፈስ የሚያዩ ለማስተካከል ብቻ የሚሰሩ ሰዎች አሉ። ካውንስሉ እኔን ፈልጎ አልመጣም። ገንዘብ ወስዶ መመለስ ያልቻለ ችግር ያለበት ሰው ነው የሚታጀበው። እኛ ወንጌል አማኞች ምንም አይነት ሰራዊት አንፈልግም እያልክ የተናገርክበት ነገር አለ። እኛ ወደ አደባባይ ወጥተን በሚሊዮን የሚቆጠር ህዝብ የእግዚአብሔርን ወንጌል ለመስማት ስለመጣ በዛ ስፍራ በተሰበሰበው ህዝብ መሃል ምንም አይነት ጥቃት እንዳይደርስበት የሰማዩ ጥበቃ እንዳለ ሆነው በምድር ላይ ግን በዛ ስፍራ የሚሰበሰበውን የህዝቡን ደህንነት ለማወክ የሚመጣ ኃይል ካለ ህዝቡን ለመጠበቅ ነው ሰራዊት የመጣው። ቢሮ ውስጥ ለተቀመጠ ሰው ሰራዊት ለምንድን ነው የሚመደበው? ወንጌል አማኞች ካውንስልም የመቃብር ስፍራ ያጣንባቸው ቦታዎች እያሉ አንዳንድ አገልጋዮች በጦር መሳሪያ ማጀብ ተገቢ አይደለም ብለው መንግስትን ወቅሰዋል። ውድ የሆሊ ቲዩብ የዩቲዩብ ቻናል ተከታዮቻችን ለዛሬ ያዘጋጀንላችሁ ወቅታዊ መረጃ ይህንን ይመስላል። በቀጣይ ወቅታዊ መንፈሳዊ መረጃዎች እንዲደርሳችሁ ይህንን ቪዲዮ ላይክ እንዲሁ ቻናላችን ሰብስክራይብ በማድረግ እንድትከታተሉን ስንል በአክብሮት እንጠይቃለን። መልካም ቆይታ